famous woman is account close open new account 10 minutes after 20 minutes became 5,000 follow no katangat no cut angat no cut moral ምንድነው በመቤቴ ሞራል ቆይ እኔን ጠይቂኝ እኮ እንደባለፈው አቤት እንግሊዘኞች አሜሪካኖች አላችሁ አንዳንድ ቁጥር ጻረ ማለ በእናትህ ከኔ ተሻለ ሞራል ምንድነው ማባረፍ ጠይቂያቸው እነሱ ንግግር ነው እሳ ፉትቦል ከሆነ ሌግ እንግሊዘኛ ነው ለማንኛው በዚህ አጋጣሚ ባልሽን ሰላም በልልኝ በጣም የምወደው ማከብረው ወንድሜ ነው ኒክላስማ የአንገት ሐብል ነው ወዲያው ነው ዞሮ የአንገት ሐብል የሚቀመጠው አንገት ላይ ነው ዳንት ዳውን ኒክላስ ያሞነይ በቃ ሀቢባን አርጓት ውስጥ ግመል የምትጠብቀው ልጅ ማለት ነው በጌታ ማለት ነው በእግዚአብሔር ሰላም እንኳን ባትለኝ ጠዋት በኢትዮጵያ 2 ሰዓት ሁሉ ጊዜም እንደምታቀው ማለት ነው ዙባላ ወይ ቆሻሻ ልጥል ስመጣ እዛ ጋር ምግብና ውሃ አስቀምጥልሃለሁ ጌታን በእናትናና ውሰድ ችግር የለው በራችን ላይ ካሜራ ምናምን የለም እና ደግሞ ማለት ነው ግመሎቹ ስታግብ ምናምን በዛ ጋር ስታልፍ መውሰድ ትችላለህ በእናት ውሰድ 1-2 ቀን ሞክራለሁ ኮሰር ሁሉ ጊዜ ማስቀምጥልሃለሁ ማለት ነው ፕሊዝ ወንድሜ በእናት ይሄን እኮ ነው ኢትዮጵያዊነት እምላችሁ የምር ከልብ የመነጨ መራራት የእናትነትና የእህትነት ስሜት የሚኖራችሁ በተለይ ውጭ ሀገር የምትኖሩ እህት ወንድሞቻችን እርስ በርስ ካልተደጋገፋችሁ ላይፍ ኢዝ ቬሪ ዳንጀረስ ምን ለማለት ፈልጌ ነው መበላላቱና መቦጫጨቁ ጥሩ አይደለም አብሮነቱ ይበጀናል ለማለት ፈልጌ ነው ትርጉም ቃሲም መካና መሐመድ ምትኩ ለማንኛውም አቅራቢያችሁ ያሉ ወንድሞችን እስቲ ቼክ አድርጓቸው ወንዶችም ሴቶቹን ቼክ አድርጓቸው ምክንያቱም ነገ ከነገ ችግር ሲፈጠር ሐሳብ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በእያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ ከማጋ ብገኘው ከአዩ ጋራ እንዴት ነሽ ሰላም ባያችሁ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን እና ለማንኛውም ተመልሰን መተናል እንግዲህ ሱመያ ያለችውንም ሰምታችኋል ሱመያ ያለችው ምንድነው ልጆቹን ማየት የምትፈልግ ከሆነ በቃ እኔ ያልኩክን ተግብር እኔ ያልኩክን አድርግኝ ያለችው እኔም ልክ ነው እኔም ከዚህ በፊት ችግር የለውም የምትፈልጊው ነገር አደርጋለሁ የምትፈልጊው ነገር ቀጣለሁ አርግልኝ ያልሽውን ነገር በሙሉ አረጋለሁ ብያት ነበረ ማለት ነው ልጆቼን ለማየት ምንም አይነት መስዋዕትነት ከፍላለሁ አድርግ ያልሽውን የሚያስደስሽን ነገር አድርጋለሁ ብዬ ራሴ ቃልም ገብቼ ነበር አሁንም ሱመያም የተናገረችውን ሰምታችሁታል እና እኔ መከታተል ተውና ልጆቼን ማየት የምፈልግ ከሆነ ቀጥታ ስለ ወንዱ ልጅ ብዙ ጊዜ ተመላልሼ ያወርቻለሁ አለች ብዙ ጊዜ ደጋግሜ ያወርቻለሁ ደጋግሜ ተናግሬያለሁ አንተ ግን ምንም የምትሰጠው መልስ የለም ብላኛለች እኔ ከዚህ በፊት ተናግሬያለሁ አንዴ ቁጭ ብዬ አወርቻለሁ ስለ ልጁ መልስ ሰጥቻለሁ ያው ያለውን ነገር ተናግሬያለሁ የሌለውን ነገር ምንም ማድረግ አልችልም የተናገርኩትም የኔ እንዳልሆነ እንደነገሩሽ የነገሩሽ ነገርም ስህተት እንደሆነ የሰማሽው ወሬም የውሸት ወሬ እንደሆነ እኔና አንቺን ለማጣላት ለማራራቅ እንዳወሩ ወይም ደግሞ ያስረዱሽ መንገድ ሌላ ነው የተረዳሽበት መንገድ ሌላ ነው እኔ ተናግሬያለሁ እሱንም አለምንም አለችኝ ስለዚህ እሷን ለማሳመን ምንም ነገር አድርጋለሁ ይሄ የሷ ጥያቄ ብቻ አይደለም ይሄ የኔም ጥያቄ እኔም እንዲመለስልኝ ከምፈልጋቸው ጥያቄ ውስጥ አንዱ ይሄ ነው በርግጥ እኔ ስለ ድሮ ሁኔታክ ስለ ድሮ ማንነት የሚጨንቀኝ ነገር የለም ከኔ ኋላ የተደረገ ነገር ተደርጓል አንዴ አልፏል ከኔ ፊት ለሚደረገው ነገር ነው የምጨነቀው ነገር ግን እውነት ወንድ ልጅ ኖሮ ከኛ እንደብቀካል አልደበክ ነግረካኝ ቢሆን ኖሮ እውነቱን ነግረካኝ ቢሆን ኖሮ ችግር የለውም እኔ ምንም ማቀው ታሪክ ስለሌለ ባቅ ደስ ይለኛል እኔም ይሄ ጥያቄ እንዲመለስልኝ ፈልጋለሁ አንቺም ትፈልጋለሽ አዎ እኔ ሲጀመር በመጀመሪያ ወንድ ልጅ ቢኖርኝ አሁን እኔ እንደዚህ ምንከራተተው የመን ስትሄድ የምሄደው ጎንደር ስትሄድ ሐረር ስትሄድ የስትሄድ
እየተሯሯጥኩ ሁሉም ቦታ መከተላት ማንን ፍለጋ ነው? እስኪ ንገሪኝ። ሱመያና ልጆቹ። ስለዚህ ለምንድን ነው ፈልጋቸው? አባት ስለሆንክ ሚስቴ ስለሆነች ለልጆቹ አባት ስለሆንክ እነሱ ልጆቼ ስለሆኑ መከተለው እሷም ደግሞ ሚስቴ ስለሆነች አይደለ? እሺ እሷን እንደዚህ የተከታተልኩት ወንዱን ልጅስ መከታተል ለምን አቃተኝ? እሱ ልጅ አይደለም? ልጄ ከሆነ ከወለደችልኝ እሷም ሚስቴ አይደለችም? ልጅ ነው። ምናልባት እንደምታሳድገው እንደምትንከባከበው ተነጋግራችሁ ተለያይታችሁ ይሆናል ባለ